በናፍቆት በለቅሶ ባሙላት የፈካው ልባችን አደራ ነውና የቃል ኪዳናችን ብሩህ ነገ ማየት ከውስጣችን አላሁ አክበር አላሁ አክበር አላሁ አክበር ዳግም ተቃቀፍን በናፍቆት የብስራት ዜና ተሰማ የብስራት ዜና ተሰማ ሰማያት ርትሩ ደመቀ በአብሮነታችን ብርሃን አድማሱ አንጸባረቀ በመቀጠል ወንድሞቻችን አንድ ጊዜ በመቀጠል ሌሎችም ሽልማቶች ስላሉን በቀደም ተከተል አሁንም እናቀርባለን ለክቡር ጠቅላይ ሚኒስተር እንደዚሁ ምክትል ጠቅላይ ሚኒስተራችን አቶ ደመቀ መኮንን ዛሬ ባጋጠማቸው የሥራ ጉዳይ በቦታው ባይገኙም በወኪል ለሳቸው አሁን ሙፍቲ እንዲሸልሙልን ጠይቃለሁ ኢንሻአላህ ተሸንፈን እኛ አሸነፍን በሙሃባ ሙላት የፈካው ልባችን አደራ ነውና የቃል ኪዳናችን ብሩህ ነገ ማየት ከውስጣችን ነግሶ ዳግም ተቃቀፍን በናፍቆት በለቅሶ ዳግም ተቃቀፍን በናፍቆት በለቅሶ ዳግም ተቃቀፍን በናፍቆት በለቅሶ በመቀጠል ደግሞ ዳግም ተቃቀፍን ለውድ እህታችን ወይዘሮ ሙፈሪሃት ካሚል ኢንሻአላህ ወይዘሮ መኪያ እዚሁ አጠገቧ ስላለች ወይዘሮ መኪያ እንድትሸልምልን ኢንሻአላህ አደራ ነውና የቃል ኪዳናችን ብሩህ ነገ ማየት ከውስጣችን ነግሶ ዳግም ተቃቀፍን በናፍቆት በለቅሶ ዳግም ተቃቀፍን በናፍቆት በለቅሶ ዳግም ተቃቀፍን በናፍቆት በለቅሶ ዳግም ተቃቀፍን በናፍቆት በለቅሶ ያው በመቀጠል ደግሞ ዶክተር ጀይላን ከድር ለከንቲባችን ምክትል ከንቲባችን ኢንጂነር ታከለ ኡማ ያደረጉት ላሉት ከተማችን ላይ ያደረጉት ላሉ አስተዋጽኦ ለኛም ላበደረኩት መልካም ነገር ሁሉ እንዲያመሰግኑልና ሽልማት እንዲሰጡልን የብስራት ዜና ተሰማ ሰማያት ርትሩ ደመቀ በአብሮነታችን ብርሃን አድማሱ አንጸባረቀ በአዲስ ምዕራፍ ጉዞ አሁንም በድጋሚ ሚኒስተርን ልናስቸግር ነው ለታላቁ አባታችን ይሄ ቀን እውን እንዲሆን ያደረጉ ሌት ከቀን ያለቀሱ ትልቅ ስራ ለሰሩት ለሙፍቲ ሐጂ ዑመር ክቡር ጠቅላይ ሚኒስተር ዶክተር አብይ አህመድ ሽልማት እንዲሰጡልን ጠራ الله أكبر الله أكبر الله أكبر እጅለች ተይዘን ቆመናል ዛሬም በጋራ የብስራት ዜና ተሰማ ሰማያት ምድሩ ደመቀ በአብሮነታችን ብርሃን አድማሱ አንጸባረቀ በአዲስ ምዕራፍ ጉዞ በአንድነት ታሪክ ልንሰራ እጅ ለእጅ ተያይዘን ቆመናል ዛሬም በጋራ እንዴት ልባስቻለ الله أكبر ሰማያት الله أكبر በአብሮነታችን ብርሃን አድማሱ አንጸባረቀ በአዲስ ምዕራፍ ጉዞ በአንድነት ታሪክ ልንሰራ እጅ ለእጅ ተያይዘን ይህንን ስራ በመስራት ከሙፍቲ ጎን ሆነው ስራውን ሲሰሩ የነበሩ የዘጠኝ ኮሚቴ የለውጥ ኮሚቴ አባላቶች አሉ በዚሁ በዶክተር አብይ አማካኝነት ሽልማቱ እንዲሰጥ ዶክተርን አንድ ጊዜ አቁመናልና እሳቸው እንዲሰጡልን በአንድነት ታሪክ ሐጂ መሐመድ አሚን ሐጂ መሐመድ አሚን ዛሬም
الله أكبر الله أكبر الله أكبر ወንድም ያላመኑ ጀማል አብዱልመሊክ ወናፈር ወንድም ሙጨከነ ምን ነው ምላሽ ተፋ አኺራን አስታወሺ الله أكبر الله أكبر አንድነት ታሪክ ልንሰራ እጅ ለእጅ ተያይዘን ቆመናል ዛሬም በጋራ الله أكبر يا مشايخ أحمد جبل يهنبت منقل لك الله أكبر الله أكبر إنيا إدريس تشنفن محمد إنيا عشنفني ለሙሃባ ሙላት የፈካው ልባችን ማደራነውና የቃል ኪዳን الله أكبر الله أكبر ገማይ ከውስጣችን ነክሶ አጂ አገር ሁሴን ክፍል በናፍቆት በለቅሶ አልመጡም መሰለኝ ያው ኦኬ አጂ ፕሮፌሰር መሐመድ ሐቢብ ታሪክ ልንሰራ እጅ الله أكبر الله أكبر ዛሬም በጋራ ኡስታዝ ካሚል ሸምሱ ሲራጅ الله أكبر አድማሱ አንጸባረቀ በአዲስ ምዕራፍ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድን እናመሰግናለን ታሪክ ልንሰራ እጅ ለእጅ ተያይዘን ቆመናል ዛሬም በጋራ እንዴት ልባሳለው አንጀትስ ደነደነ እንግዲህ ከሚሊኒየም አዳራሽ በቀጥታ ስርጭት ስንከታተለው የነበረው